አስደሳች ዜና ለሞዴስ ዋጋ መናር መፍትሄ ብዬ ይዤ የመጣሁት የመፍትሄ ሞዴስ ስልጠና ነው። መፍትሄ የሞዴሷ ስም ነው። ከ10 ዓመታት በፊት ከተለያዩ ግብረሰናይ ድርጅቶች ጋር ይህን ስልጠና እሰጥ ነበረ። በተለይ በእጅ የምትሰራውን እኔ ብቻ ነው የምሰራት፣ ማንም አይሰራትም። እኔ ያሰለጠንኳቸው ተማሪዎች የ9ኛ ክፍል የሃይስኩል ተማሪዎች እና የፕሪፓራቶሪ ተማሪዎችን ሸኖ ሃይስኩል፣ ደብረ ብርሃን፣ ደብረ ሲና፣ ሸዋሮቢት እንዲሁም ደግሞ ውቅሮ፣ መቀሌ፣ ባህር ዳር፣ ፍኖተ ሰላም እነዚህን ስልጠናዎች ሰጥቻለሁ። ምናልባት ስልጠናውን የሰጧችሁ እዚህ ላይ የምታዩኝ ሰዎች ካጋጠማችሁ ኮሜንት ላይ ሀሳብ ስጡኝ፣ እንዳሰለጠንኳችሁም ግለጹ። ከ10 ዓመት በፊት ነበር ይህን ስልጠና የምሰጠው ወይም የሰጠሁት የነበረው ከተለያዩ ግብረሰናይ ድርጅቶች ጋር በመሆን በተለይ ጥረት ኮሚዩኒቲ ኢምፓወርመንት ፎር ቼንጅ አሶሲዬሽን የአቶ ኃይለ ገብረስላሴ የሚባሉ ትልቅ ሰው ድርጅት ነው። በጣም ይሄንን ስልጠና በዛ ድርጅት ታግዤ ሰጥቻለሁ። ዛሬ ደግሞ ይሄን ቪዲዮ እየቀረስኩ ያለሁት የሞዴስ ዋጋ መናር በጣም ለብዙ ሴት እህቶቻችንም ለእናቶችም በተለይ ለተማሪዎች ትልቅ ቻሌንጅ ሆኗል። ትምህርት ላይ በጣም ዲስትራክት እያደረጋቸው ያለ ነገር ነው። አንድ ሞዴስ በሰፈራችሁም ማየት ትችላላችሁ። በአማካኝ ከ120 እስከ 250 ብር እየተሸጠ ያለበት ሁኔታ ነው ያለው። ለዚህም ድምፅ ሊሆኑን እነ ኪም በፊዳ፣ ቤኪ፣ እነ ኑቲ ዳሎል ድምፅ ሆነውናል። ሌሎችም አመሰግናለሁ በጣም። ኪም በፊዳ እንደውም ትንሽ ኮንታክት እያደረኩት ነው። ይህን ቪዲዮ እንግዲህ የምቀርጽላችሁ ሪንግ ላይት ምናምን የለውም፣ ወደ መስኮት ብርሃን ዞሬ ነው እየቀረጽኩላችሁ ያለሁት። እኔም ያለኝን እውቀት ከ10 ዓመት በፊት እናት ከመሆኔም በፊት ገና ተመርቄ ስራ እንደያዝኩኝ ነው ይሄን ስልጠና እየሰጠሁ የነበረው። በጣም ብዙ ሴት ተማሪዎችን በዚህ ስልጠና ረድቼበታለሁ። በእጅም በመርፌና ክር በመጠቀም ማቴሪያሉን ኮተን ማቴሪያል በማድረግ ይህን ስልጠና ሰጥቼ ብዙ ሴት ተማሪዎች በዚህ አርፈዋል። እናቶቻቸው ደግሞ አብረው እንዲሰለጥኑ በማድረግ ኢንካም ጀነሬቲንግ አክቲቪቲ ሆኖ እንዲያገለግላቸው እየሸጡ መጠቀም በተመጣጣኝ ዋጋ የገቢ ማስገኛ ሆኖ እንዲያገለግል ስልጠና ሰጥቻለሁ። ወደ የምልዩ ወረዳም በዚህ ብቻ ፕሮጀክት ኮኦርዲኔተር ሆኜ ሄጄ ውጤታማ የሆነ ፕሮጀክት ነበረ። እናቶች ይህን እየሰፉ ለሴት ተማሪዎች በተመጣጣኝ ዋጋ በመሸጥ የገቢ ምንጫቸው አድርገውታል። እንደገና ደግሞ የተወደደው ሞዴስ አፎርደብል ስላልሆነ ለተማሪዎችን መፍትሄ መሆን ችለዋል። ዛሬም እንደዚህ እንዴት ዝም ላለውኝ እንደዚህ ሞዴስ ተወዶ ብዬ ነው። በእርግጥ ዛሬ ምናልባት ሌሊት ላይቭ ላይ መግባት አልችልም፣ ምሽት ላይ መግባት አልችልም እንጂ ላይቭ ቲክቶክ ላይ ስልጠና ልሰጥ ወስኛለሁ። ስልጠናው ያስፈልገናል እያላችሁ ኮሜንት አድርጉ።